ቤተክርስቲያን ስትገባ ተሸፋፍና ነው የገባችሁ። ቤተክርስቲያን ተሸፋፍና ነው አይደል የምትገባው? እንደዛ ቤተክርስቲያን መከበር አለበት። ይሄ ያስኬደናል። ምክንያቱም የቤተ ክርስቲያን ህግና ደንብ ስርዓቷ ነው። ከዛ በተረፈ ግን ማለት ነው ዛሬ ቤተ ክርስቲያን ሄደሻል፣ ነገ ክለብ ትሄጃለሽ እንዴ? ማታ እኮ ከባላችሁ ጋር እኮ ማለት ነው እግዚአብሔር ኧረ ተው አይልም። ግን እግዚአብሔር በማይፈቅደው ሁሉ እየተገላበጣችሁ ተሻጉራችሁ ባልና ሚስት እኮ ነው። እግዚአብሔር ባልና ሚስት ፈቅዷል። እግዚአብሔር ባልና ሚስትን ያጣምረው ፈቅዷል። ባልተፈቀደ ነገር ግን አታድርጉ ተብሏል። ባልተፈቀደ ነገር እያደረክ ነገ ቤተ ክርስቲያን ነጠላህን አጣፍተ የምትሄድ ሰው ነው እኮ ዛሬ መካሪ ነኝ የምትለው። ማርያምን እኔ አንድ ግለሰብ አይደለም ማወራው፣ ስለ ቤተ ክርስቲያን የሚያውቅ ሰውን ካለበት ብልግና ካለበት መጥፎ ነገር ያወጣል እንጂ ተነስቶ ሰውን ለመጣል አይሄድም። አሁን ስንቱ ህዝብ ነው እዚህ ታንቆ የሞተው? ስንቱ ሰው ነው ራሱን ያጠፋው በእናንተ ምላስ የተነሳ? እንደ ቤታ ይሄ ነው ቢላችሁ የትም አባታችሁ አገቡ። እኔ አሁን ትሰድቡኛላችሁ፣ ታንቋሽሹኛላችሁ፣ መልኬን ትሰድቡታላችሁ፣ ሰውነቴ በኢትዮጵያ ምድር እኮ ከስቼ ተቆራርጣ መጣች ያላችሁ እኮ በቱቦ ይሁን በቶንዶስ ከጭንቅላቴ የተመጣጣ እኔ ብቻ እንዴት እንደምናገረው አላውቅም። ይቅርታ ስሜታዊ ሆንች ነው ቤታ ካም ዳውን ቤቢ ቆይ ስሜታዊ ሆንች ነው። እንደዛ ብላችሁ እኮ ስጋዬን የበላችሁ ሰዎች እኮ ናችሁ። ለማይሰጥ ሰው ስም የምታወጡ ናችሁ። ጣታችሁን በህግ አምላክ አውጡ የምትባሉ ሰዎች ናችሁ እኮ ዛሬ መከራ ይምከራችሁና መካሪ ሆናችሁ የምትመጡት። ጣታችሁ ለረበመዳንያንም አውጪው አላወጣም የምትባሉ ሰዎች በህግ ተይዛችሁ አንበርክኮ በእግዚአብሔር ተይዛችሁ ጣታችሁን ከምናምን ውስጥ የምታወጡ ሰዎች ናችሁ እኮ ዛሬ መካሪ ነን። እናንተን መመከር ያለባችሁ እንጂ ሰውን መምከር አትችሉም። አሁን ለምሳሌ ወደ እሸቱ ከመጣ ወደ ጌም መጥቷል። እንኳን እሺ ባምቢና እሱን ስም አልጠራ ምናምን በሉና ተውትኝ። እሸቱ በጌሜ መጥቶብኛል። ምን አለ መሰላችሁ? ፀጉር እናስላጫለን፣ ቂጥ እናስቀነድባለን አላለም። ቂጥ እናስቀነድባለን ያው ለወሬው ጣም ጨመር ላረግ ነው። ፀጉር እናስላጫለን፣ ቅንድብ እናስከረክማለን የምትሉ ስትል ራስ ቪዲዮ ፀጉር እያስላጨቅ በሶሻል ሚዲያ ወጣ። አይክ የሆነ ነገር ስትናገሩ እኛ ቋል አሁን ለምሳሌ ማለት ኧረ እኔ ተሳድቤ አላውቅም አልልም። ለምን እሳት ነበርኩ ተሳድቤ አላውቅም አልልም። የዛሬ አመት ደንበኛ ቀንዱ ሰይጣኑ ከነጭፍራው ከነጨገሩ ላይ ሰፍሮብኝ ነበር። የዛሬ አመት አልዋሽም። አሁን ለምሳሌ ኧረ እኔ ብሔር አልተሳደብኩም አልልም። ጨገሬ ብን እስኪል ነበረ ስሳደብ የነበረው ቡንን እስኪል ጨገሬ ተሳዳቢ ነኝ። ባህሬን ስለማውቀው ምንድን ነው የምለው? ድሮ ሳደብ ነበር። ጌታ መድኃኒዓለም ቤቴ መጥቶ ፈወሰኝ። ሃሌሉያ ፈወሰኝ ብዬ ክብር ለሱ ይገባው ብላችሁ ምስጋና ለመስጠት እንመጣለን እንጂ አሁን እሱ ፀጉር እንደዚህ ቁንጮ ቀርቷል እኮ። ምን አለ የሀገራችንን ባህል እንኳን ቢያስከረክመው ከቁንጮ አልፎ ማለት ሰውየውን ቡርድስ ደስ አርጎቴ በቲክቶክ ጌም ተጫውቶ አይቻለኝ። እሸቱ ይህንን አድርጋል። ጌመሮች አትሊስት እንኳን ሰው ጌም ከጀመረ በኋላ ስርቆት አቁሟል፣ ማጅራት መምታት አቁሟል በጠራራ ፀሐይ። ይሄ እኮ የተመሰከረለት ጽድት ብድት ያለ ልመና ነው። ሰው ማጅራት አይመታበት። አሁን ኢትዮጵያ ያሉ ሰዎች እሽኛ አሜሪካን ያለን ስራ አለ ምን አለ ይሄ ቲክቶክ ቢዘጋ ስራ አለ ምንም ችግር የለውም። ኢትዮጵያ ያለ ማህበረሰብ ማጅራት መምታት ተቀንሷል። ድሮ በጠራራ ፀሐይ ነበር ማጅራት የሚመታው። ፀጉር ሂውማኔር ሴቶች አይለብሱም። ምልጥጥ አድርጎ ነው የሚሸጠው። ጩባ አንገት ላይ አይገኝም። ከአንገት ላይ በጥሶ በአመድ ይሸጥልሃል። ስለዛ ከእንደዚህ አይነት ነገር ተወጥቶ ወጣቱ ቢያንስ ትምህርት ቤት አይሄዱም። ትምህርት ቤት እንሄዳለን በየሺሻው በየቁሩ ቤት ነው የሚጠረገው። ያንን ሁሉ ትቶ ቲክቶክ ላይ መጥቶ ጌም በመጫወቱ ምንድን ነው ኃጢአቱ እንዴ? ሰው ጌም ሲጫወት ኃጢአት ነው። ሰው ቂጡን ሲከፍት ኃጢአት ነው። የትኛው ነው ትክክል ታዲያ? ውሃ እየጠጣሽ እሺ ይህ ማህበረሰብን ደረቅ ዳቦ እየነከርኩ ካልበላ በስተቀር አልችለው። በተረፈ ወደ ወሬያችን ስንመለስ እሸቱ የተናገርከበት አውድ ትክክል አይደለም። ባምቢን ይሁን ማንን ይሁን አላውቅም። ስም ስላልጠቀስክ እኔ ስም ሳይጠቀስ አቤት አልልም። ስም አልጠቀስክም። ባምቢን ብለክም ወይም አበባ አላልክም። በአጠቃላይ ስትናገር ስለ ቤተ ክርስቲያን ካወቅ አመጣጥ መጀመሪያ አንተ የራስህን ልጅ ቤት አስቀምጠክ ህፃናት ወጥተው እኮ እንዴ ህፃን ልጅ እንደዚህ ይናገራል እንዴ?
ድንቅት ዩቲዩብ ነው ፍልጥ ዩቲዩብ አላቅም። ብቻ እዛ ላይ ህጻናት አቅርበት ህጻናቶቹ ምላሳቸው ሰባክን። እኔ ራሱ ማለት ነው በልጅነቴ ጋንግሪን ያዘኝ ነው የሚመስለው። አላወራም ምን ያውን በልጅነቴ ጋንግሪን ነው አፌ ላይ ያወጣ የሚመስለው። ጸጥ ነበር። የአሁኑ ልጅ እሳተ ነበልባል ወጥቶ እንደዛ ይናገራል። ያንተ ልጅ ግን ቤት ቁጭ ብሎ አረንጓዴው ቢጫ ይሁን ይናገር ይተንፈስ ያውራ ምን ይሁን አናቅም። ይሄ ራሱ ትልቅ ሽቀላ ነው። ስለዛ ከቻልክ ወተክ ማስተባበሪያ ስጥ፣ ካልቻልክ ደግሞ የራስ ጉዳይ ነው። በጌሜ ከመጣ ግን ጉሮሮ ላይ ነው የምቆመው። 4 ነጥብ። በጌሜ ከመጣ ጉሮሮ ላይ ቀጥ ብዬ ቆሜ ይሄ ማህበረሰብ አይነቃንቀኝ። ምን መሰላችሁ? ይሄ ቲክቶክ ነው ለባምቢ ባምቢ ደግሞ ጠብቅ ኢንተርናሽናል እነግርሻለሁ። ባምቢ በጣም አናደሽኛልም አሳዝነሽኛልም፣ አናደሽኛልም አሳዝነሽኛልም። እኔ ፊት ለፊት ነው እመቤቴ የምናገረው። ሲቀጥል አሁን ባምቢ ከአንዴም 10 ጊዜ ነገር እንሻል። ይሄ ማህበረሰብ አዛኝ አይደለም። ብትንጠለጠይ ራስሽን ብታጠፊ ህይወትሽን ብትሰዊ ማርያምን ነው የምልሽ። እኛ የምናቀሽ ምናምን ወይ ደግሞ ለቪው ምናምን የሚል ሰው ነው ያለው እንጂ እግዚአብሔር ምስክሬ ነው የምልሽ። ባምቢ ማንም ግድ አይሰጠውም እዚህ ቲክቶክ ላይ። እኔ አሁን ማርያምን ስቶሪዋ ላይ የጻፈችውን ቀጮናት ደውላ ብላ የምታውቂያት ከሆነ እንደዛ ምናምን ብላ ተኝቼ ነበር። ቀስቅሳንትን ያለችኝ ሳይደነገጥኩ ለምን እኔ ከዚህ በፊት እኮ ራሴን ለማጥፋት እኮ ጥረት አረኩኝ። ከዛ ገመዱን ያስኩትኝ አልዋሽሽም። እኔ ቤት አልዋሽም። ገመዱን ጨበጥ አድርጌ ያስኩት። ከዛስ እንዲህ ይዤው ገመዱን ይኸው አባቴ ሞት ነው የምላችሁ። ገመድ ይዤ አውቃለሁኝ። ደበኛ ወፈር ያለ ገመድ ሊያተርፈኝ እንደው ቀጭን ገመድ ቶሎ ይገላል። ወፍራም ገመድ ነው በሰዓቱ ያስኩትኝ። ብንጠለጠልም ምተርፍ ነበረ። ያችን ገመድ ይዤ ቴንኪዩ ጊፍት ጋላሪ የምትሞሉ እያስታወሳችሁ ቤተሰብ ወሬ ላይ ነኝ። ያችን ገመድ ይዤ ፊት ለፊቴ ማን መጣልኝ? ደረት ያለው ጎረምሳ ጎምለል ጋር ቤታዬ ቆንጂት ሚለኝ ገመዱን ይዤ መድኃኒዓለም ያሳያችሁ እንግዲህ ማለት ገመዱን ይዤ ከዛስ ደግሞ ታብታብታ አንበሳ የጌመሮች አንበሳ ሲጎርፍላቸው ቆጃንጆ ልብስና ጫማ ቤት ሲገዙ አየው።